ኧረ ለሰው ልጅ ወገን ኧረ ውጪ ኧረ ድረሱ ኧረ እንደርስልሃለን ኧረ ውና እንደርስል እሺ ኧረ እሱ የለም አውጥ የለም ስልክ ለቸልሽ አይዞሽ ፈጣሪ ማረ እሺ ኧረ እሱ ያለ ድረሱልኝ ኧረ ሰው የለም ወይ እንደው ከዚህ በላይ ግን መሄድ አለችንም ጋሽ ትራፊክ አለ እዛ ጋር አሬው ምን አለ መሰለህ ዝም ብለሽ እኔ እኮ አታውቅም እንደ ስለኔ ቀስቀጭኖች ካልኩ እዚህ ከተማ ላይ ማንም ያቀኛል ዝም ብለሽ ሂድ አንተዬ ምን ሆነህ ነው ትራፊኩ እየመጣ ኧረ እየመጣ ደግሞ ጭራሽ ችግር የለውም እየመጣ ደግሞ አይ ምን እንትን ይላል ትራፊኩ መጣ እንግዲህ አሁን ሰላም ወንድሜ ሰላም ናችሁ ሰላም እዛ ከሆነ እኔ ጋር ተው እሱ ጋር ሳይሆን እስኪ አንተ ዝም ተሳፋሪ ዝም በሉ እስኪ እኔ ጋር ነው አልኩህ እኮ ተሳፋሪ መንጃ አዲስ ንግድ ታውቃለህ ወንድሜ አዲስ ንግድ ታውቃለህ አዲስ ንግድ መንጃ ፍቃድ ታርጋ ትፈልግ ትታሰራለሽ እያወሩ ነው አንደኛ እኔ ነው እኔን ካላወቅ ደግሞ እዚህ ከተማ ላይ ያለው የሚባል ውረዱ እስኪ ጋሽ ለምን ወርዶ በምን የመኪናው ባለ ነች አይደለም ማለት ተሳፋሪ ተሳፋሪ አንዴ ወረዱ ነው አንዴ ወረዱ እኔ እኮ ይባላል ምን ችግሩ እሱ ይሆናል ታርገው ይፈታሉ ጉድ ይሄ አዲስ ትራፊክ ነው መሰለኝ መተን እንኳን እና ገንዘብ አልሰጣቸው ኖ ጀዛተ ወደ እናት ሀገር ጉራጌ አቦ ጉራጌ ዘንድሮ ግብት ስምጥ ነው የሚባል ደውልልህ ራሱ ይሄው ራሱ ጀዛተ በር ላይ ነን አራዳ ልጅ እነስ መጥለት ዘንድሮ አንበታሽም ባካቻ ኮልኝና ኮለሊት ከቤተሰብ ጋር በበራሪው ወጣን በበራሪው እንደ አንተ የሌሊት ወፍ እየዞረች እየበረረች ትሽናባ አንተ እንግዲህ ልጅ አንተ ለሽንት በቆማችሁበት አንተን ጅብ ይብላ ለይቶ ነጥሎ ከቤተሰቦች እንዲያንስቶ አውሬ ይጫወትበት ትጀመር አንተ እኮ ነው የምታስቀልድብኝ እናቱ ጋር ደውልም እናቱ ጋር እሷ እኮ ነች እኮ እነዛ ልጆች ይላል ገባልኝ ዘንድሮ አስገባችኋለሁ አለ ቃል ገባልኝ ምንድነው እሺ ምንድነው የምትለን ምንድነው ስማ ከዝኖች አሁን እየመጡ ነው ያን ሰው ቦታ አለ ብለዋል ይለያየ ተስማሙና እንግዲህ አንዳችሁ ከች በሉ ስማ አንተ የከፋፋይ ገዢ መደብ ካድሬ ምን ሆነ ነው ቆይ ምን አስቦ ነው ይሄ እኮ ቢመቸው በቀያዝ ከፋፍሎ ያዋጋናል ይኸውልህ ይብላልኝ እሱስ ታላቁ እንደሆንኩ ያውቃል ለኔ ቅድሚያ ይሰጣል እኔ እመጣለሁ መጣሁ አንተ ግን በጣም ቀፋፊ ሰው ነህ የምን ታላቅ የምን ታናሽ እጣ ተጣጥለን ነው ምን ሄዱ ታላቅ ታናሽ የለም ከኔ በለጠብህ አዎ በለጠብህ እሺ ልዩ እሺ በቃ ሂድ እሺ ትቀልዳለህ ስማ ለሳምንት ቂቤ ጠጣ ክትፎ አምብር ክትፎ ለመብላት ሲባል ገና ገድዬ እጄ ለመንግስት ሰጣለሁ ስመለስ ጥሎኝ ሄደ ይሄ ፍርታም ጉራጌ መሄድ እፈልጋለሁ አይሆንም እምብዮ እኔ መሄድ እፈልጋለሁ እምብዮ የምር አንተ እርጥቡ ግን ይጣፍጥ አመሰግናለሁ አረጣጣ የለም አንተ ዝናብ እየመታን ነው ሄደን እንጠለል እስኪ አንተ ነው ዝናብ የሚመታህ እንዴ ሞች አሉ እኔ ያለው ነው ዝናብ የሚመታ አንተ ጠጣላለህ እንዴ እጣላለሁ ከተፈጥሮ ጋር ነው የምትጣለው እንዴ ኧረ ተው ይኸውልህ እንደነገርኩህ ማንም ሰው እቤት መጠጣትን ማወቅ የለበትም። ይኸው ገብተህ ለመተኛትሽ ሌላ ነገር አደርጋለሁ ብትይ አንዘራወቁ ማለት በቃ መሞቼ ቀን ደረሰ ማለት ነው። ኧረ በቃ ፈታቤ በራሳ ላይ ማንም አይባልም። አንቺ ጣለው በቃ እሺ ጠጥታ እንዳልጠጣ ወይ ልጨርሳት እባክሽ። በእናትህ እዚህ ጋር ስለላይ ነው እንዴ ልጨርስ እንዳለ በኋላ ሌላ ነገር ችግር ይፈጠር ነው የምታስበው። ምንም እንዳታስቢ በቃ እናወራለን። ቢስ በቃ ምን ነው ዛሬ ደግሞ እንዴት አመሻችሁም? የለም እንዴ ዝም ብለህ ነው የምትቀላቀለው? ምን ማለት ነው ደግሞ እሱ? ማን ስለሆናችሁ ነው ደህና አመሻችሁ ምንም? ምንድነው ማለቴ አብረን ውለን እስካሁን እንዴት ምን ይጠቅማል ሰላም መባባሉ ብዬ ነው። ባለሱን ተውና ዛሬ የተፈጠረውን ነገር ብነግርህ የዛች የማንጠግቦሽ ልጅ አወቃት? ማንጠግቦሽ ሹገሯ? አዎ ብቻ የእሷ ልጅ አወቃት አይደል? እሷ እዚህ መታ ነበር እቃ ልታደርስ ዛሬ ማለት ነው። እና እንደው ልጅህ እንደው ደስ አለኝ ነገር በቃ የሆነ የአይን ምናምን አለች አይደል? አይኔን ጣልኩበት ብላ እንደው እግዚአብሔር ከቤት ሊያስወጣልኝ ሲሞክር አንተን እና ሲንግል ነው ወይስ እንዴት ነው እጮኛ ነገር አለ ወይ አለች። እኔም ደግሞ አረ ሲንግል ነው እድሜ ልኩን ሲንግል ነው የኖረው ሰንግሎ ነው የኖረው። እንዴ አባዬ እንዴ ዝም ብለህ ሲንግል ትላለህ?
እና ምን ልበላት? ይኸውልህ ሲንግል ላይ 2 ደብል ጂን አድርጌ ነው የጠጣሁት። እና ታዲያ እንደዚህ ሳትል አሁን ሲንግል ብቻ ትላለህ እንዴ? ሴት ልታስብለኝ ነው እንዴ አባዬ? ወንድ ልጅ እንደዚህ መረር ያለ ነገር ሲጠጣ ነው ሲንግል። ማንም ሰው ቤት መጠጣትን ማወቅ የለበትም። ገባ? በቃ ከተባለነ ይቀራል አባዬ። በቃ ግደለኝ። ምን ሌላ ምንም የለው። እና ለምርህ ነው እንዴ ነው እንዴ? ግን እሱም አለ አባዬ። እሱም አብሮኝ ነበር። አሁን እንድታውቀው ነው፣ እውነታውን እንድታውቀው ነው የመላኩ። ተወሱን ደግሞ አልያዘው እቆርጥለታለሁ እሱን ና ወይኔ ወንድሜ ወይኔ ምን ታሞ ነው? ምን ሆኖ ነው? ማን ነው? አባ በእናትህ ፊልም እየቀረ ምንድነው? ምን መስሎ ነው? እኔ ታመመ መስሎ። አይ አልገባም። አሞህ መስሎ። ምን ሆነ ነው? ፊልም እየወረክ ነው። ምን እሺ ነው? ፊልም እየቀረ ቀርጻ ነው። እሺ አዩ ካሜራ ቀረጻ። እኔ አባ ደህና ነው። ይጀባል። በጣም እናመሰግናለን። ይመችሽ። አንተ በጣም ብዙ ምስኪን ሰው ግን አለ። እሺ እንጀምር። ወይኔ የምራመመው አሰማም ምን እሺ ነው የምትለው? እየቀረጽ ነው 27 ላይ የሚመረጥ ፊልም ናምጣው። አንተ ግን ኮሎኔል ኧረ ሙዬ ያበደ ቃል ነው ማለት ህፃን። እስቲ ቀስ ብለህ ደግሞ ጀመረ። ኧረ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት። ኧረ ጉድ መሰራት። ኧረ ጉድ አንቺ ምን አባሽ ነው የምታረገው? ጋሼ ቤተሰብ ስለሌለኝ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎ ይኖር ጋሼ። ወይ እና ምን ፈልገህ ነው ታዲያ? መስግበኝ ነው። ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። ሂጂ ውጭልኝ ከውስጤ ያውልሽ መንገዱ ሂጂ ብዬሻለሁ። መሄዱንስ ማንም ሄዳል። ውጭልኝ በቃ ካንጀቴ አልፈልግሽም። ፍቅሬን በሙሉ ሙጥጥ አድርገሽዋል። በቃ ህይወቴ ተበላሽቷል። ሂጂልኝ ነው የምልሽ። በቃኝ ሂጂ። አዲስ ኑሮ መስርቺ ሂጂ። ስልችት ብሎኛል እኔ። ሰው ሄድ ሰው ይመጣል። ሂጂ። አንድ ነገር ልንገርሽ፣ እናት ናት ለሁሉም መከታ። እናት ናት ማትገኝ። አሁንም ልበልሽ ወይ ሂጂ። እሄዳለሁ እንጂ ቆሜ አልጠብቅሽም የሚባለውን አልሰማሽም? እሄዳለሁ እንጂ ቆሜ አልጠብቅሽም። በሴት ይተካል። እናት ያለሽ ውጭልኝ ከውስጤ ሂጂልኝ። ስንት ነገር አበላሸሽብኝ። እባክሽ ሂጂልኝ። ተይ የለማንሽ የፍቅር አምላክ ብዙ ነገር አታናግሪኝ። ሂጂ። ምርር ብሎኛል። ውስጥ ሁሉ ተቃጥሏል። እባክሽ ሂጂልኝ። ውጭልኝ። አዲስ ህይወት መስርቺ። ግን ማዝንልሽ አዲስ ሰው ስታገኚ የኋላው ትዝ እንዳይልሽ። እኔ ሌላ ልምዳለሁ። ግድ የለም ይህን ስልሽ መለመንም አይደለም። ሂጂልኝ። ውጭልኝ። ግን እወድሻለሁ። በቃ አንተ ቃለ መግዛት ብለው ወደ አስፋልት ልትወጣ ነው እንዴ? ይሄው ወንድም እየመጣ ወንድሜ ያለ እሱን ላከው እኮ እሱን እኮ ነው የምልህ። እኔስ በጣም እኮ ነው እንደማፈቅርሽ መቼም ታውቂያለሽ። እንደው ክንብልብ ባርጊ ባክሽ እኮ ሁላ ደስ የሆነ ተራ ሰው አለ የሆነ ወንድም ያለ እሱን አባረን በቃ አብረን ንብረት መኪና ምናምን እንወስዳለን። ያ ተራ ሰው ይሄ ማን ነው ስልክ የሰጠህ? ምንድን ነው? ናግባ ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ኧረ ሞተች፣ ቤቲ ሞተች። እኛ ሲደርስን ኧረ ጉድ! እና የት ነው ቀብሩ? የት ነው? ቺቺኒያ ነው። ማነሽ? እስኪ በጅረንግ የሚባለውን ታካሚ አስገብሪልኝ እስኪ። ሰላም ነው እኮ አንተ በጅረንግ? ስም እኮ ነው በሽታው ነበር። ስሜን በጣም ነው የምወደው። ዘበን ወጆ ናስኪ ወደስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ እኔ ብርድ ልብስ ከላይ ላይ አውጣልኝ እስኪ አንዴ። በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ና ወደዚህ። ኧረ አንገቴን አለም እኮ ዝም በል ወጆ እኔ ነኝ አንተ ነህ ስራ የምታ ሲቀና በል አንገቴም የለም ጨጓራም ፌድ አድርጓል። አንገቴን አይደለም ምናምን እንትና ና እስኪ ወደዚህ ምላስን አውጣ። ምንድነው ኩላሊት የለም እኮ ሽጣው ነው
ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለህም፣ ጨጓራ ፌድ አድርጓል፣ ብዙ ምት አለ። ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል፣ ሟች ነህ። ቤተሰብ ምናምን ካለክ ሂደህ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን። ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተን የምታው ጉንፋን ትላለህ እንዴ? ሾርባው ያሉትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ምን ይደረግ ስራ አይደል እናታችን። ወይ ትተናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥንቅቅ ቀርቦ ሲሰራልኝ እንዴት ደስ እንደሚለኝ አፈርብላችሁ። ምንም አይደለም ማማ፣ ይልቅ እንቸኩላለን። ያለው በወሬ ጠመርኳችሁ አይደለ? እንካ እቺ ልጄ ከውጭ ላከችሁ ያዛት። ለአንተ ደግሞ ለትህትና ቲፕና። ኧረ ማዘር አያስፈልግም። ኧረ ማዘር አያስፈልግም። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። በቃ አትጥፎ ልጆቼ። አዎ ሂዱ፣ ጊዜያዊ ሩጫ ነው። እዛች ቅያስ ጋር ጭርስ ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር። እንዴት ተከባብረን እንሰራረፍ እንጂ ጊዜው ከፍቷል። ያ ጋሽቀጭኑ አይደለም እንዴ? የራሱ ጋሽቀጭኑ ነው። ወደ ጨረታው እየመጣ ለመጨረትም እኮ በቃ ልጁን ባለ ሀብት ዳረ። በቃ ጋሽቀጭኑ ሰላም ነው። አርፍዳ መጣ መሰለህ። ጨረታው ነው። ጨረታ አለ ጨረታ ገብቶ እኮ ቆየ። የሚጨረስ ስንት ሰው መጥቷል? አንድ 9 ሰው ነው። 9 ሰው ምን ያደርጋል? ደህና የሚጨርስ ሰው አለ። እስከ ስንት ነው የሚሉት? አሁን 600 ሺህ ደርሷል ማለት 600 ሺህ ነው። 600 ሺህ ቢሸጥልን አሉ። ያው 400 ሺህ ደርሷል ግን 400 ሺህ ብር 9 ሚሊዮን ብር ብዬ ላከሳስራቸው። በጣም እኮ 1 ሚሊዮን እንኳን ትለይልኝ ቢያወጣ አከሳስራቸዋለሁ። 9 ሚሊዮን እኔ ጨርሰዋለሁ። ያን ባይወጣኝ እኔ ልክሰር። አስገድነው 1 ሚሊዮን ራሱ አይሸጥም እኮ አለ። አስተማም እንዴ ምን ብር ነው? እኔ የልጄ ባል እኮ ባል ሀብት ነው። ከዛ ልጅ ሀብት ሞልቶ እና ባይሸጥስ እሱ ካልሰጠኝማ ልጄን መልሳታለሁ። ቀልደኛ ያድርግ ቀላል ፈርገኛ 9 ሚሊዮን ብር ብዬ ይሄንን ፕሮግራም አበላሽዋለሁ። ካላመጣ በዚህ ላይ ካላኔ ልጄ ባል ተዳ እኔ እንቁላል ፍርፍር መሰልኩት። እሺ ቆይ ላገናኝ። አሁንም እየጠስክ ነው? አዎ እንካ አጎት ደውሎ አላገኘው። አጎቴ ነው? አዎ ሄሎ አብርሃም አለ ካጠገብህ? አንተ እያናገርኩህ የለ አንተ የለም አልኩ አይሰማም። ጋሽቀጭኑ መረጋጋት ይሻላል። አንተ ያንን አይደለም እኔ አንተ ቁርበት አንተ በዚህ መንገድ አለ እንዴ? ጋሽቀጭኑ የጋሽ በላይ እኔ ነኝ የምጠብቀው። እኔ እሱ ነው ጠባቂው። በል እናስፈራራ። ጋሽ በላይ ነህ እኮ ልጅ ነው። እሱ ነው የሚጠብቀው። ይሄንን እሱ ነው የሚጠብቀው። ና ተመለስ። ና ቢጠብቅስ ምንድን ነው? ጋሽ በላይ ነህ ልጅ ነው ቢጠብቅስ ነው የሚለው። በእሱ ሂድ ቆረቁ ዳይ አይጠመጎጣል። ምን አባክ ያንተ ደግሞ መንጠራ ቲርቲቦ ጋሽቀጭኑ ከሄደ በኋላ ምን ትሳደባለህ? አንግረኝ ነበር ሳይድ እዚህ ሆኖ እያወራህ ነበር። መቼ አየሁት? አንተ አይደል እንዴ? ይሄው ነበር እንዴ? እኔ እኮ ነው የምጠብቀው። ይሄ እካካም ጋሽ በላይ ነህ ልጅ ነው እኮ እያልኩህ እኮ። ይሄ አይጥ የእሱ ደግሞ ጥርጥር ብለው እዛው ነገር እና እንደዛ ነው። ዙሮ እሺ በላይ እንገናኛለን። አረጋ ለምንድን ነበር የቤት ስራ አልሰራህም? ማሰራት የቤት ስራ ምን ችግር አለው? ማሰራት ገንዘብን ክፍል እንዴ? ምን ትምህርት ቤት ነው ደግሞ? ወንድ ነው ተሳይኛል። አንተ ማይም ሽር ስልክሽን ሰጪኝ። እንትን ነው ካስቸገረሽ ይዘው ቤት እቀጣልሻለሁ። ዘመድ እኮ ልጃችንም አይደለም እኮ